እና የፈቀደው ነገር አድርጎ አይዟችሁ እኛ የመጣነው ከሆሳና ነው እናም በስደት ዓለም ሆኖ ቤተሰብ ናቸው የላከችን አንድ ሴት ናት ሐዘኔን መካፈል አልቻልኩም እና በጣም አዝኛለሁ ሄዳችሁ እናንተ በቻላችሁት መጠን አይዟችሁ ተጽናኑ በሉልን ተብለን የመጣነው ያ ባለደራዎች ነን እና አይዟችሁ እግዚአብሔር የወደደውን የፈቀደውን ነገር አድርጓል እናታችንን ነፍስ ይማርልን እናም ቤተሰብ ሆነስ ቲጂ ከዱባይ ያላከችን እናም እሷም እንዲህ ስትል መልእክቷን ገልጻለች በውድ እናታችን ሞት እጅግ በጣም አዝኛለሁ አይዟችሁ በርቱ የድንግል ማርያም ልጅ መጽናናትን ይስጣችሁ በአካል ተገኝቼ ሐዘኔን መግለጽ አልቻልኩም እናም ቢያንስ በዚህ አይነት መንገድ በትንሹም ቢሆን እንደኔ ሆኖ እንዲያጽናኑልኝ ነው የላኩት አይዟችሁ በርቱ እግዚአብሔር አምላክ መጽናናቱን ይስጣችሁ የእናታችንን ነፍስ በአጸደ ገነት ያኑርልን አይዟችሁ ስትል መልእክቷን ገልጻለች እናም አይዟችሁ በርቱ አትሰበሩ ለሰው ልክል ሰበራላችሁ እግዚአብሔር ግን ሁሌም ትክክል አምላክ ነውና አይዟችሁ በርቱ ተጽናኑ ለማለት ነው ከዚህ በመቀጠል ደግሞ ከመምህር ተመስገን ጋር ትንሽ ቃል የምንሰማበት ጊዜ ነው ይታችን ነው መላሰበታችን አንድ ይላል ለስላሽ ወወልድ ወመንፈስ ቅዱስ አሜን ቅዱስ አምላካችን አባታችን እግዚአብሔር ሆይ በቸርነትህና በምሕረትህ በዚህ ሰዓትና በዚህ ጊዜ በዚህ ቦታ እንድንገናኝ ስላደረግከን እናመሰግናለን። ከምስጋናው ከዝማሬያችን እስከ ፍጻሜያችን ከእኛ ጋር እንድትሆን ቅዱስና ያለናን ስምን እንያዛለን። አባታችን በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንዲሁም በምድር ትሁን የዕለት በደላችንን ይቅር በለን እኛም በደል እንደምንል አቤቱ ወደ ፈተና አታግባን ከክፉ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ሁሉ እግዚአብሔር አምላክ አንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ለዘላለሙ አሜን። ያገዘልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ለዘላለሙ የተመሰገነ ይሁንልን። ያው መርሐ ግብራችንን እያሳጠርን እንሄዳለን። ከኔ ጋር የምንቆይበት የትምህርታችን ርዕስ የሚሆነው በዚህ በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 4 ላይ እርሱ በመከራችን ሁሉ ያጽናናናል ባለቤት እግዚአብሔር እንደሆነ ስለመናገር ይሆናል። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በሁለተኛይቱ መልእክት ምዕራፍ 1 ከቁጥር 4 ላይ በነበረበት በቆሮንቶስ ቤተክርስቲያን በነበረው የመጀመሪያው መልእክቱ ላይ ስለ ትንሣኤ ሙታን እየተናገረ የሰው ልጆች ሁሉ በስብሰው የሚያልፉ ሳይሆን የስንዴ ቅንጣትን በሚያህል መካከል በስብሶ ዳግም ብዙ እንደሚያፈራ ሁሉ የክርስቲያኖችም ሞት በመበስበስ የሚቀር ሳይሆን በስብሶ እንደገና ብዙ የሚያፈራ እንደሆነ በደንብ አድርጎ ይናገራል ማለት ነው። ቅዱስ ጳውሎስ ሲናገር በዚያ ዘመን የነበሩ አብዛኛው ግኖሲዝም እና በዚህ ዓለም ውስጥ ላይ ማቴሪያሊስቲክ ወርልድ ዓለም ላይ ሰው የሚታየውን ነገር ብቻ ተስፋ በሚያደርግበትና እያንዳንዱ ሰው በዚያ ወቅት በሚያልፍበት ጊዜ በዚህ በኋላ ተስፋ የለም እከሌ ሞቷል እከሌ ጊዜው አብቅቷል ከዚህ በኋላ የሚኖርበት ህይወት የሱ ተጠናቋል ብሎ ሲናገሩ ቅዱስ ጳውሎስ አይደለም ያ ከኛ መካከል የተለየው ወገኖቻችን ሁሉ ምን ይሆናሉ በመጨረሻ ዘመን ብዙ ያፈራሉ ብዙ ማፍራት በአጠቃላይ በእና ለቅሶ በሌለበት ዘላለማዊ መንግስት ውስጥ እንደሚገቡ እየተናገረ በዚያን ወቅት የነበሩትን ክርስቲያኖች ያጽናና ነበር። ክርስቲያኖችም የተለያየ ሐሳብ ሲናገሩ የተለያየ ምልከታዎች ሲኖሩ በዚያ ላይ ግን ቅዱስ ጳውሎስ ሁለተኛ መልእክቱን እያመሰገነ በእግዚአብሔር አብ ፈቃድ በእግዚአብሔር ወልድ ፈቃድ በእግዚአብሔር መንፈስ ቅዱስ የኛ መጽናናት በዚህ ምድር ላይ ሆኗል። በአዳም ምክንያት የሰው ልጆች ሁሉ ሞተው ነበር። አዳም እንደሞቱ ሁሉ በክርስቶስ ምን ሆናል?
ሕያዋን ይሆናሉ። ስለዚህ ሕያዋን የሆንበት ቃል የተናገረው። ስለዚህ በዚህ ዓለም ውስጥ ላይ ሰው መጽናናት የሚችለው በእግዚአብሔር ብቻ ነው። ስለዚህ አንዳችን በአንዳችን እንድንጽናና በዚህ ሀገር ውስጥ የሚያሉትን ከሀገር ውስጥ የሚያሉትን በእግዚአብሔር ፈቃድ አንዱ አንዱን ያጽናናል። ስለዚህ እዚህ ቦታ ለማጽናናት የመጡትን ወንድሞቻችን እህቶቻችን ከሀገር ውጭ የሚያሉትን ምን ሆኖ የሚያጽናናው እግዚአብሔር የኛ ቤተሰቦቻችን ማዘን የለባቸውም። በእናታችን ምክንያት እነሱ ልባቸው መሰበር የለበትም። እግዚአብሔር የማጽናኛ መንገድን ስላዘጋጀ የማጽናኛውን መንገድ ደግሞ በእንዲህ አይነት ሁኔታ እዚህ ቦታ እንድንመጣ ስላገዘልን ነው። ለዚህ ነው ቅዱስ ጳውሎስ እየተናገረ ያለው በእርሱ በመከራ ውስጥ ላይ መጽናናትን ያገኘንበት። በማን ነው የምናገኘው? በክርስቶስ ነው። ሰው በዚህ ምድር ውስጥ ላይ በቤተሰብ ይሆናል መጽናናት ያቀተበት የራሱ ነገር ሊኖር ይችላል። የመጨረሻው መጽናኛ እግዚአብሔር የፈቀደው በክርስቶስ መሆናችን ለኛ ዘላለማዊ መጽናኛ ነው። ስለዚህ በእርሱ ያዘኑት ሁሉ ምን ያላሉ ይጽናናሉ። ቅዱስ ጳውሎስንም ተስፋ ያስደረገው ይሄ ነው። እሱ እየሰበከ የሚያፈርሱ ሰዎች፣ ከወንጌል የራቁ ሰዎች፣ ለሰው ትንሣኤና ሕይወት እንዳለ ከመናገር ያሰነፉ ሰዎች እነዛ ሁሉ እየተናገሩ በእስር ውስጥ እያለ በመከራ ውስጥ እያለ በስደት ውስጥ እያለ እነዛ ሰዎች ሲያበላሹ ምን አለ? በእርሱ ከመከራ ሁሉ እንጽናናለን። በእርሱ ነው። ስለዚህ እርሱ እግዚአብሔርን ተስፋ በማድረጉ እርሱ እግዚአብሔርን በማመኑ የሚያጽናናውን የእግዚአብሔርን ቃል በመያዙ ምክንያት ሰዎች ተስፋ ሲያስቆርጡ እርሱ ራሱ ምን አለ? እኛ ከእርሱ ጋር በሕይወት እንነግሳለን። ስለዚህ እኛ በሕይወት የምንነግስበት በዚህ በፊልጵስዩስ መልእክት ምዕራፍ 4 ከቁጥር 4 ስናየው ሁል ጊዜ በጌታ ምን ይበላችሁ ነው? ደስ ይበላችሁ። ስለዚህ በእግዚአብሔር ደስ የምንልበት ነገር ምንድነው? ትንሣኤና ሕይወት ተስፋ ስላለ ቤተክርስቲያንም ምንድነው የምትለው? ልክ ቅዳሴ ለዲያቆኑ ሲያነብ በእንተ ቅድሳት ላዘኑት መጽናናትን ይሰጥ ዘንድ ላረፉ ወንድም እህቶቻችን እግዚአብሔር የእረፍት ቦታ ይሰጥ ዘንድ እንማልዳለን። ስለዚህ ይማራል፣ ይጽናናል። ስለዚህ በእርሱ በመከራው ሁሉ እንጽናናለን። ስለዚህ መጽናናት የምንችለው በማን ነው? በክርስቶስ ነው። ሰው እዚህ ዓለም ውስጥ ላይ መጽናናት የሚችለው በክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ እየተናገረ ያለውን በምዕራፍ 1 ላይ ልክ በምዕራፍ 1 በመጀመሪያው መልእክቱ ሲናገር ራሱ ምን ነው አንዱ የተለያየ ሐሳብ በዚህ ዓለም ውስጥ ላይ ያሉ ሲናገሩ አይደለም። የአይሁድ ሰዎች ምንድነው የሚፈልጉት? ምልክትን ይሻሉ። ከዚያም በኋላ የግሪክ ሰዎችም ጥበብን ይሻሉ። ስለዚህ እኛ ደግሞ የተሰቀለውን ክርስቶስ መጽናኛ የሆነውን ተስፋ የሆነውን እኛ እንዳንጠፋ በአዳም ምክንያት የወደቁት ሁሉ በክርስቶስ በማያልፉ መጽናናት ውስጥ ስለሚጽናኑ በእርሱ ምን እናለን? እኛ እንጽናናለን። የምንጽናናውም ደግሞ ሰማያዊ እረፍት ዘላለማዊ ተስፋ ስላለን በዚህ ቦታ ያለንም ከሀገር ውጭ ያለንም መልካም በመከራ መሸሸጊያውን እግዚአብሔር መልካም ያነ ከገነት ሲሰደድ አዳማችን የቀደመው ባብ ሰላሜን ብነሳ ክርስቶስ ኢየሱስ ሐዘኔን አስረሳ። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ሆነ። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ሆነ። በሰላም ቅዱስ ገብርኤል መልአክ ቅዱስ ናትን ይስጣችሁ። እግዚአብሔር ብርታትን ይስጣችሁ። እግዚአብሔር ሰላም ይስጣችሁ። በዚህ ሀዘን በገባባት ከዚህ በኋላ ሰርግ የሚገባባት ይሁን፣ ሰላም የሚገባባት ይሁን፣ ጤንነት የሚገባባት ይሁን። ምህረት የእግዚአብሔር ምህረት ይግባ። ከዚህ በኋላ ደግሞ
ብዙ ሰዎች ይህን ቤት ረግጠዋል። የሰው እግር ሁሉ ለነሱ ሰላም የሚፈጥር ይሁን። ልጆቻቸው ይባረኩ። ዓለምን በሙሉ የሚወርሱ አገርን መሪዎች ከዚህ ቤተሰብ ይፈጠር። ሰላም ለእናንተ ይሁን። ጤንነት ለአባት ይሁን። ልጆቻቸው ይባረኩ። በእግዚአብሔር ቤት የሚያድጉ ፈረ እግዚአብሔር ልብ ያላቸው በእግዚአብሔር ፊት የሚንቀጠቀጡ እግዚአብሔርን እንደዚህ አይነቱ አሁን ደስ የሚሉ ወጣቶች እንደዚሁ የሚያገለግሉ የጌታን ክብር በጌታ የሚከብሩ ልጆች ከዚህ ቤት ይፈጠር። ክብር ሁሉ ታዳጊ ወጣቶች ይህን ቤተሰብ ለማጽናናት ተዘጋጅታችሁ የእግዚአብሔርንም ቃል ይዛችሁ መጥታችሁ እኛ ሁላችንንም የመዘኑትን ሁሉ አጽናንታችኋል። መጽናናት ሰላም ለእናንተ ይሁን። እግዚአብሔር ይባርካችሁ። በያዛችሁት ወንጌል በዚህ እውቀት በዚህ እናንተም ደግሞ እስከ ፍጻሜያችሁ እድሜ ዘመናችሁ ሁሉ በእግዚአብሔር ፊት ይሁን። እግዚአብሔርን እያገለገላችሁ እድሜያችሁን የምትጨርሱ ይሁን። እድሜያችሁ ይራዘም። ሰላም ለእናንተ ይሁን። ጤንነት ለእናንተ ይሁን። እናንተን እግዚአብሔር ይባርካችሁ። kaballee haa gominen ballacha haa godhu zillaata haa godhu diirammata haa godhu aman gundaa waa kisa idime gundi sukkisa oosi kaa anni kaa qachi kaa shumo ikundiyan idime gunda mane siidoone idime guullaa ka alamannen guullaa idime hee amoo is waa isso beyyamadoo is waa isso li'oo is waa isso yesuus hundannem annanne oosonne hundannem qaramu qarancha ittan biddiqaa ittilimoo itmale aki jorsi dovis oto wa egranchi wa kaba kala sagi lelli ilillati danam luwi ago iskashumun wa isso beyamado isciluwi li'o is wa isso wosso naco gansho damomo ኢየሱስ እግራኪ አካ ኢጣንግሊ ሶ ስዋ isso ኢየሱስ አንከ ቢድቂው ዋ እግራንቺው ኦዲም ካኑን ካሚነን ካኪቸቻ ሆሎሞ በጣሞሞ ያ ዋር ኦሶ ኤበሉ ልጉሚ አሴ ኡማና አሴ ሎላንዲቾ ሁንዳን ዋ እግራንቺው ዮበዮ እታን ዋ እግሩ ካሚሹንዳን ካማን ጎሶላ ካማን ሊራን ሲኖሞ kichechi lirammato daballomo itakawa takoman undan wa igranchiyo wa anki lu hane biddikiyo loppe akabaramme mishike undi mishika kamis wa isso kashumu umlandicho goncho undan wa manna adillu wa iho wa isso umri wa hullu manisa annina zarina liran so shumu ihali o wa isso anniham idime wa dol danamis egeraki aka gasken hawariyat nabiyat hiragan egerukis egeraki aka idimi in wa oyyeso hundem li to sin tanim wa uwo kala sa kichecha gon kiche lakko mahamik kakot liramme osalle osasi solu liram solu kitnu hege gon netiyo masi amme le barka ማሰባሰባችሁ እዚህ ድረስ ከተለያየ ቦታ መጣችሁ እዚህ ያደረሳችሁ እዚህ ያደረሳችሁ የሀዘናችን ተካፋይ ሆናችሁ ወጣቶች እናንተን እግዚአብሔር ይባርካችሁ። እሷንም ደግሞ አስተውላ ከኛ ጋር አብራ ያለች አብራ የጠጣች ነች። የሞተችው እህቷ ነች። 15 ዓመት ነው በህመም ላይ ብዙ የቆየችው። እግዚአብሔር ደግሞ ብዙ ጸበልን ብዙ ትግልን ታገለላት ነበር፣ አልሆነላትም። ጌታ እግዚአብሔር መድኃኔ ክርስቶስ የራሱን ቤት ይወስዳት ስለፈለገ ወስዷታልና እሷንም በገነት ያኖርልን። አሜን። እቺም ደግሞ አስተውላ ትጂ ከዛ ሁሉ አስተውላ ብዙ የበለጠ ሰዎች አስተውሱምና እሷ አስተውላ ደግሞ የእህታችን የእናቷ የወንድሞቿን እናት እነዚህ ህፃናቶች ነው እሷ ህፃናቶች ናቸው። ይሄንን አስተውላ ደግሞ ቤት ገብታ በእንትናችበት ነው እሷን ከዛ ካለችበት ቦታ ካረበገ ይሄን አስተውላ ያዘናችን ተካፋይ ሆነች። እሷንም እድሜ ይስጣት። አሜን። አው በረከቱን ይስጣት። አሜን። ሰላሙን ይስጣት። አሜን። እሷ በወጣችበት አግኝታ ሰርታ አግኝታ ለቤተሰቦቿም ልትጠቅም መልሳ ደግሞ ሌላ ጓደኞቿም ልትጠቅም እንደዚህ በተቆጡ ሰዎች ልትጠቅም እግዚአብሔር ያደርጋል። አሜን። እናንተም ደግሞ እዚህ በጣም በእውነት በዛ ለፍታችሁ ነው ስራ ዛሬ ትራንስፖርት እንዲህ በተወደደ ሰዓት ነዳጅ እንዲህ በጣም ጣሪያ በወጣበት ሰዓት
ከዛ ሁሉ ስራችሁን ለቃችሁ ለፍታችሁ ደክማችሁ መጣችኋል። የእናንተ ዋጋችሁ መድኃኒዓለም ክርስቶስ ይክፈላችሁ። አሁን እናንተንም ደግሞ እዚህ ደርሳችሁ ቆይታችሁ ወንጌል መምህራችንም ተመስገንም ይዛችሁ እሱንም ደግሞ እግዚአብሔር ደግሞ የወንጌል መምህራችሁን እግዚአብሔር ያቆይልን፣ እሱንም ያሳድግልን። መድረቅ ሽማግሌ አዛውንት አያሳጣን። ይሄ መድረቁ ሽማግሌዎች ለእድሜና ጸጋ በረከቱን ያላብሳቸው። አሁን እነዚህም ደግሞ ለሐዘናችን ተካፋይ ሆነው በቤቱም በውጪም እንደገና ደግሞ ሰሞኑን ከኛ ጋር ሲቸገሩ እኛን ለመርዳት ለማጽናናት ሲደፉ የነበሩ አባቶቻችን ሁሉ እግዚአብሔር እድሜ ይስጣቸው። እዚህ እህቶቿም አሉ በብዛት ልጆቿም አሉ አክስቶቿም አሉ ሁሉም አሉ። የበለጠ ዛሬ ነሸኘናቸው። እነዚህን ሁሉ በሰላም በወጡበት ቦታ በሰላም እንዲገቡ እግዚአብሔር ያድርግ። አሁን ምሕረቱ ቸርነቱ አይለየን፣ በረከቱ ረድኤቱን አይለየን። እናንተንም ሰላም አገኙ፣ እድሜ ያገኙ፣ ጸጋ በረከቱን አገኙ። እነዚህ ህፃናቶች ደግሞ መድኃኒዓለም ክርስቶስ ያሳድግልን። እሷ ብናጣም እነዚህ ህፃናቶች እግዚአብሔር ያሳድግልን። እናንተ ይህን አስተውላችሁ የመጣችሁ ሰዎች እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ያድርግልን። እግዚአብሔር ይከተላችሁ። አምላካችን አቤቱ አምላካችን አባታችን እግዚአብሔር በቸርነትህና በምሕረትህ በሰላም መጠበቅን ጠብቀህ በዚህ ሰዓትና በዚህ ጊዜ በእንዲህ አይነት ሁኔታ በእድሜ በጤና ጠብቀን ስላቆየህን ምስጋና ላንተ ይሁን። ይህንንም በማሰብ ያዘጋጀችውን የላከችውን እህታችንን በዚህ ዘመን በዚህ ወቅት ላይ እንዲህ በሚቸገርበት በባይ ነገር ያለችውን እግዚአብሔር አምላክ ያዕቆብን እንደባረከ ሁሉ የእርሷንም ሕይወት ባርኮ በበረከት በቸርነት በመልካም ነገር ወደ ሀገሯ እንድትመጣ የአምላካችን ቅዱስ ፈቃድ ይሁን። የመጡትንም ወገኖቻችንን ወንድሞቻችንን እስኪመለሱ እስኪሄድ ድረስ ከሄዱም በኋላ በሕይወታቸው ዘመን በእድሜ በበረከት አንተ ጠብቀን ያንተ ቅዱስ ፈቃድ ነው። በዚህ ቤት የተገኙትን ለማጽናናት የመጡትን አባቶቻችንን ወንድሞቻችንን እህቶቻችንን በመልካም እንድትጎበኝ ያንተ ቅዱስ ፈቃድ ነው። ያዘኑትን አንተ ከመጽናናት እንዲሁም ደግሞ በመልካም ነገር ከመኖር ከአንተ ጋር ሁሉ ጊዜ እየተጽናኑ እየተነጋገሩ በማይጠፋው ተስፋ ውስጥ ላይ እንዲኖሩ ያንተ ቅዱስ ፈቃድ ይሁንልን። በሰላም ያዋልከን አምላካችን ሆይ ቀሪውን ሰዓት ሁሉ እንድትባርክልን፣ ሀገራችን ኢትዮጵያን ሰላም እንድታደርግልን፣ የበረከት የእድገት የፍሬ ሀገር እንድታደርግልን፣ ከተማችንን ሰላም እንድታደርግልን፣ የታመሙትን አንተ እንድትምርልን፣ የታሰሩትን ሁሉ እንድታስፈታልን፣ በባህርና በደረቅ የሚሄዱትን ሁሉ አንተ እንድጠብቃቸው ያንተ ቅዱስ ፈቃድ ይሁንልን። ከጅማሬያችን እስከ ፍጻሜያችን ስላወልክልን ከእኛ ጋር ነገም ስለምትሆን የማይለየውን ቅዱስ የሆነውን ስምን እንዲህ እያልን እንጠራለን። አቤቱ ወደ ጥላት አግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ዛሬ ለዘላለሙ አሜን። አረፍ